በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14። እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። በታላቁ ድንጋይ ቢዘጋም ደጃፉ እንዳይኖር ትንሣኤ እጅጉን ቢለፉ መግነዝ ፍቱ ሳይል ክፈቱ መቃብር ተነሷል ኢየሱስ በሥልጣን በክብር። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። የአይሁድ ደስታቸው የጲላጦስ ሴራ፣ የሐዋርያት ለቅሶ የአርቡ መከራ ከ3 ቀን በኋላ አልታየም በምድር ከሙታን ተነሶ የትንሣኤያችን በኩር። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። እርሱ ሕያው ሲሆን የሰው ልጆች ሰላም ከሙታን መካከል አትፈልጉት የለም። ጴጥሮስ አረጋግጧል የትንሣኤን ነገር፣ ሰበኑን ባይኑ አይቶ ባዶን መቃብር። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። ቃሉን የፈጸመው ኪዳኑን ሳይረሳ
ሕይወትን ሊያድለን ከሙታን ተነሳ። ታላቁን ፋሲካ አከበረች ምድርም ታጥባ በከበረው በክርስቶስ ደም። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። በታላቁ ድንጋይ ቢዘጋም ደጃፉ እንዳይኖር ትንሣኤ እጅጉን ቢለፉ። መግነዝ ፍቱ ሳይል ክፈቱ መቃብር ተነሷል ኢየሱስ በሥልጣን በክብር። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። ሞት እርሱን ሊይዘው ከቶ መቼ ችሏል? ከመቃብር የለም ድንጋይ ተንከባሏል። በእኛ ካልታመነ ጌታ መነሳቱ ስብከታችን ሁሉ እንዳይሆን በከንቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሉቃስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። እንደተናገረው በገሊላ ሳለ በኃጢአተኞች እጅ በእንጨት ተሰቀለ። በሦስተኛውም ቀን ከሙታን ተነሣ፣ ሞትን አሸንፎ የይሁዳ አንበሳ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። መግደላዊት ማርያም ወጣች በማለዳ፣ ሽቶ ልትቀባው ከመቃብር ወርዳ። የመቃብር መዝጊያው ድንጋይ ተንከባሏል፣ ሥጋው በዚያ የለም
ኢየሱስ ተነሷል። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። ነፍሴን የመለሰው ከኃጢአት ጎዳና ጌታዬ ተወስዷል ስትል በእንባ ሆና ለምን ታለቅሻለሽ ሲላት የነበረው የአትክልት ጠባቂው አይደለም ጌታ ነው። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። የጌታን መነሳት አትጠራጠሩ፣ ጴጥሮስም አትሂድ ወደ መቃብሩ። ቅዠት መስሎ ዜናው ከቶ አይታያችሁ፣ የሆነው ድንቅ ነው ይቀበል ልባችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። በሲኦል ባልተወን ባከበረን ጌታ ሰላም ታወጀልን አለን በጸጥታ። መውጊያው ወዴት አለ ብለን የዘመርነው በትንሣኤው ብርሃን ሞት ድል ተነስቶ ነው። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን። ሊያነሳን ተነሳ፣ የትንሣኤው ጌታ
ሊያነሳን ተነሳ። ሙስና መቃብርን በኃይሉ ድል ነሣ። ሙስና መቃብርን በኃይሉ ድል ነሣ። የትንሣኤው ጌታ ሊያነሳን ተነሳ። የትንሣኤው ጌታ ሊያነሳን ተነሳ። ሙስና መቃብርን በኃይሉ ድል ነሣ። ሙስና መቃብርን በኃይሉ ድል ነሣ። ነፍሱን በስልጣኑ ከሥጋው የለየው ዳግመኛም በኃይሉ ሞትን ድል አረገው። ሙታንን ያድን ዘንድ በፈቃዱ የሞተው ከሙታን ተነስቷል እነሳለሁ ያለው። የትንሣኤው ጌታ ሊያነሳን ተነሳ። የትንሣኤው ጌታ ሊያነሳን ተነሳ። ሙስና መቃብርን በኃይሉ ድል ነሣ። ሙስና መቃብርን በኃይሉ ድል ነሣ። እንደ ኃያሉ ሰው እንደ ተወው ስካር ተነሳ ክርስቶስ ድል አርጎ መቃብር። እርሱም ጠላቶቹን ከኋላ መታቸው። የዘላለም ሐሳር እነሆ ሰጣቸው። የትንሣኤው ጌታ ሊያነሳን ተነሳ። የትንሣኤው ጌታ ሊያነሳን ተነሳ። ሙስና መቃብርን በኃይሉ ድል ነሣ። ሙስና መቃብርን በኃይሉ ድል ነሣ። እንደ ተናገረው በአፈ ነቢያት ከሙታን ተነሳ አምላከ አማልክት። ወዶን ከሰማያት እንደወረደልን የሙታን በግ ሆኖ ጌታ ተነሳልን። የትንሣኤው ጌታ ሊያነሳን ተነሳ። የትንሣኤው ጌታ ሊያነሳን ተነሳ። ሙስና መቃብርን በኃይሉ ድል ነሣ። ሙስና መቃብርን በኃይሉ ድል ነሣ። ክርስቶስ ተነስቷል እንደተናገረው። ሞትን አሰናብቶ ችንካሩን ሰበረው። ከሙታን ተነስቶ በሦስተኛው ቀን እስራችን ተፈታ ሰላም ሆነልን። የትንሣኤው ጌታ ሊያነሳን ተነሳ። የትንሣኤው ጌታ ሊያነሳን ተነሳ። ሙስና መቃብርን በኃይሉ ድል ነሣ። ሙስና መቃብርን በኃይሉ ድል ነሣ። በእምነት ገሰገሰች ማልዳ ከመቃብሩ ውለታው ቢከብዳት ባያስተኛት ፍቅሩ። የአምላኳን መነሳት ሰምታ ከመላእክት አየች ትንሣኤውን ማርያም መግደላዊት። የትንሣኤው ጌታ ሊያነሳን ተነሳ። የትንሣኤው ጌታ
ያነሳን ተነሳ ሙስና መቃብርን በኃይሉ ድል ነሣ ሙስና መቃብርን በኃይሉ ድል ነሣ በእውነት አምነናል መቃብሩን አይተን ነጭ የለበሱትን መላእክቱን ሰምተን እግዚአብሔር ሲነሳ ጠላት ተበትኗል በጌታ ትንሣኤ ትንሣኤያችን ሆኗል የትንሣኤው ጌታ ሊያነሳን ተነሳ የትንሣኤው ጌታ ሊያነሳን ተነሳ ሙስና መቃብርን በኃይሉ ድል ነሣ ሙስና መቃብርን በኃይሉ ድል ነሣ የትንሣኤው ጌታ ሊያነሳን ተነሳ የትንሣኤው ጌታ ሊያነሳን ተነሳ ሙስና መቃብርን በኃይሉ ድል ነሣ ሙስና መቃብርን በኃይሉ ድል ነሣ ሞት ሆይ መውጊያህ የታል? ሲኦል ሆይ ድል መንሳትህ የታል? የሞት መውጊያ ኀጢአት ነው፣ የኀጢአትም ኃይል ሕግ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55። መቃብር ባዶ ነው መግነዝ ብቻ ቀርቶ ኢየሱስ ተነስቷል የሞት ጣር አጥፍቶ በትንሣኤው ጌታ ትንሣኤን አግኝተን ቆምን ለምስጋና ብርሃን ተጎናጽፈን መቃብር ባዶ ነው መግነዝ ብቻ ቀርቶ ኢየሱስ ተነስቷል የሞት ጣር አጥፍቶ በትንሣኤው ጌታ ትንሣኤን አግኝተን ቆምን ለምስጋና ብርሃን ተጎናጽፈን ከሙታን መካከል አንፈልግም ጌታን ሕያው ነው ኢየሱስ ተነሶ ያስነሳን የመቃብር ጉልበት ጅማቱ ተፈታ ማስቀረት አልቻለም የትንሣኤን ጌታ መቃብር ባዶ ነው መግነዝ ብቻ ቀርቶ ኢየሱስ ተነስቷል የሞት ጣር አጥፍቶ በትንሣኤው ጌታ ትንሣኤን አግኝተን ቆምን ለምስጋና ብርሃን ተጎናጽፈን ሞት ሆይ መውጊያህ የታል? ድል መንሳትህ የታል? አሸናፊነትህ በነበረ ቀርቷል። ወዴት ተሰደደ የመፈራት ግርማህ? በትንሣኤው ንጉሥ ጨንግፏል ዓላማህ። መቃብር ባዶ ነው መግነዝ ብቻ ቀርቶ ኢየሱስ ተነስቷል የሞት ጣር አጥፍቶ
በትንሣኤው ጌታ ትንሣኤን አግኝተን ቆምን ለምስጋና ብርሃን ተጎናጽፈን። ኢየሱስ ክርስቶስ ለመስቀል ሞት ታዞ መቃብር ወረደ ሊነሳ እኛን ይዞ። ትንሣኤ ሊታወጅ ሦስተኛው ቀን መጣ። ከእንግዲህ ሰላም ነው ሞት ስለተቀጣ። መቃብር ባዶ ነው መግነዝ ብቻ ቀርቶ ኢየሱስ ተነስቷል የሞት ጣር አጥፍቶ። በትንሣኤው ጌታ ትንሣኤን አግኝተን ቆምን ለምስጋና ብርሃን ተጎናጽፈን። እንደ ግሪክ ሰዎች አንሻም ጥበብን፣ ምልክት ፈላጊ አይደለን አይሁድን። የተሰቀለውን እንሰብከዋለን በትንሣኤው ማይተም ሕይወት ተቀብለን። መቃብር ባዶ ነው መግነዝ ብቻ ቀርቶ ኢየሱስ ተነስቷል የሞት ጣር አጥፍቶ። በትንሣኤው ጌታ ትንሣኤን አግኝተን ቆምን ለምስጋና ብርሃን ተጎናጽፈን። ሞት ሆይ መውጊያ የታል? ድል መንሳት የታል? አሸናፊነት በነበረ ቀርቷል። ወዴት ተሰደደ የመፈራት ግርማ? በትንሣኤው ንጉሥ ጨንግፏል ዓላማ። መቃብር ባዶ ነው መግነዝ ብቻ ቀርቶ ኢየሱስ ተነስቷል የሞት ጣር አጥፍቶ። በትንሣኤው ጌታ ትንሣኤን አግኝተን ቆምን ለምስጋና ብርሃን ተጎናጽፈን። መቃብር ባዶ ነው መግነዝ ብቻ ቀርቶ ኢየሱስ ተነስቷል የሞት ጣር አጥፍቶ። በትንሣኤው ጌታ ትንሣኤን አግኝተን ቆምን ለምስጋና ብርሃን ተጎናጽፈን።